እንዴት ናችሁ? እንኳን ደህና መጣችሁ ብያለሁ። ዛሬ ደግሞ ስለ አደገኛው ኔስካፌ ላወራላችሁ ነው የመጣሁትኝ። በአረቡ ዓለም ስደት ላይ ያላችሁ እህቶቼ በብዛት ከቁርስ ከመብላታችሁ በፊት ውሃ ከመጠጣታችሁ በፊት ከእንቅልፋችሁ ተነስታችሁ ኔስካፌ የምትጠጡ እህት ወንድሞች እባካችሁ 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 ተጠንቀቁ። ኔስካፌ በባዶ ሆድ መጠጣት ጨጓራን ብጥስጥስ ነው የሚያደርገው። እባካችሁ ጨጓራችሁን ጠብቁ። በቃ በብዛት በየሐኪም ቤቱ ሀበሻውን ስታገኙት በቃ ሌላ በሽታ የሌለ ይመስል በሽታሽ ጨጓራ ነው ጨጓራ ነው። እባካችሁ የዚህ አደገኛ በሽታ መንስኤ ቁርስ ሳንበላ ኔስካፌ ስለምንጠጣ ነው። እና እባካችሁ ተጠንቀቁ ልላችሁ ነው። አብዛኛውን የአረቡ ዓለም እኛ ስደተኞች አሁን ላይ ብር ይዘን ከመግባት ይልቅ አገራችን ጨጓራ ህመም ጨጓራ በሽታን ይዘን እየገባን ያለነው። እባካችሁ እባካችሁ ተጠንቀቁ። አሁን ላይ በየሆስፒታሉ በቃ ጨጓራዬን ነው የሚሉት ማለት ነው። እና ተጠንቀቁ። ጨጓራ በሽታ ያመጣል። ለኩላሊትም ጥሩ አይደለም። አንደኛ ታሽጎ ለብዙ አመታት ስለሚቀመጥ፣ ሁለተኛ ደግሞ ምንም ሆዳችን ባዶ ሆኖ የሞቀ እንደውም ደግሞ በኬሚካል ያለ የሞቀ ውሃ ይሄ ቡና ስንጠጣበት ጨጓራችንን ይላጣል። ከዛ በኋላ ቁርስ ብንበላ ምንም ጥቅም የለውም። መጀመሪያ ልጠነዋል። እና እባካችሁ ከቁርሳችሁ በፊት ብችሉ ብንችል ያው እስካሁን አልፈዋል። ሁላችንም ብዙ ነገር አሳልፈናል። ግን ከአሁን በኋላ እያወቅን ስንመጣ እየተማርን ስንመጣ እየጠየቅን ስንመጣ ነገር ደግሞ ተግበር አለብን። ከእንቅልፋችሁ ስትነሱ ቢያንስ 2 ብርጭቆ ውሃ ጠጡ። ከዛ ቁርሳችሁን በልታችሁ ስራ ጀምሩ ነው የሚሉት አሁን ላይ ማለት ነው። እኛ አረቦች መቼም ቁርስሽን በልተሽ ስራ ጀምሪ የሚልሽ ሰው የለም። መጀመሪያ ቁርስሽን ብይ የሚልሽ የለም። ራስሽን ካላስተናገርሽው ማንም አያስተናግድልንም። እና እባካችሁ ቁርሳችሁን እየበላችሁ መጀመሪያ ስራው የትም አይሄድብንም። ከጧት እስከ ማታ ልንሰራው እንችላለን። መጀመሪያ ራሳችን ከእንቅልፋችን ስንነሳ ቶሎ ብለን ስራችንን ለመጨረስ ነው የምንሮጠው። ለዛም ደግሞ ነቃ ብለን ለመስራት በማለት መጀመሪያ ምን እንጠቀማለን? ልክ እንደ ኢነርጂ እንዲሆነን በማለት ኔስካፌ መሞከር። ከዛ ሆዳችን ይታሰራል፣ የምግብ ፍላጎታችን ይዘጋል። ከዛ በቃ ስራውን እንሰራለን። ቁርሱ ትዝ አይለንም። ምሳ ሰዓት ይደርሳል። ምሳም ያው እንደዚሁ ይቀመሳል፣ አለቀ። ከዛ በኋላ ያው እኛ በጠዋቱ ጨጓራችንን በኔስካፌ አቃጥለነዋል። ምግብ ስንበላ ከዛ በኋላ ተቃጠልን እያልን መዋል ነው። እና እባካችሁ እህቶቼ ተጠንቀቁ። ኔስካፌ አትጠጡ ሳይሆን ያው በቃ ሱስ ከሆነ ወይም ደግሞ በቃ ግዴታ መጠጣት ካለባችሁ ደግሞ ምናልባት ወተት ብትጨምሩበት የተሻለ ነው። አሁን 1 ብርጭቆ ወተት አፈልታችሁ ከዛ ላይ የምትጠቀሙትን ኔስካፌ ጨምራችሁ በቃ ብትጠቀሙት ቢያንስ ወተቱ ቡናውን እንትን ሊለው ይችላል። እና እባካችሁ ተጠንቀቁ ነው የምለው። ሰብስክራይብ አድርጉልኝ። ያወቁትን ማሳወቅ መልካም ነው።